ሃይ ጋይስ እንዴት ናችሁ? ዛሬ አብረን የምንመለከተው የስልካችንን ስክሪን በምንፈልገው መልኩ እንዴት እንደምንቀያየር ይሆናል። መጀመሪያ ሴቲንጋችን ውስጥ እንገባለን። እንግዲህ ይሄንን ስናይ ተጨማሪ አግረ መንገዳችን ብዙ ነገሮች እናያለን። መጀመሪያ ሴቲንጋችን ውስጥ እንገባለን። ከዛ ዲስፕሌይ የምትለዋን ከላይ የምታዩት ዲስፕሌይ የሚለውን ነጭ ሆነውን እንመርጣለን። ከዛ መጀመሪያ የምናየው ሆም ስክሪን የሚለውን ነው። አሁን ሆም ስክሪን የሚለው ውስጥ ስንገባ የተለያዩ ነገሮችን ማድረግ እንችላለን። ያ ምንድነው? ስልካችን ስክሪን ላይ ያለው አፕሊኬሽን አቀማመጡ ቅርጹ እንዲለወጥ ምናደርግበት ነው። እንዲሁም ደግሞ ዋልፔፐራችንን ስዕሉን እንደምንፈልገው ምንቀያየርበት መንገድ አለ። ሌላው ደግሞ ስዋይፕ ወይም ደግሞ ስንገልጥ እንዴት እንግለጥ የሚለው ነው። አሁን ሆም የሚለው ውስጥ እንገባለን። ሆም ውስጥ ስንገባ አንደኛ አቀማመጡ ነው። አንደኛው ሆም የሚለው ላይኛው ትንሽ ወሰብሰብ ይላል። ሁለተኛው ኢዚ ሆም ደግሞ በአብዛኛው ጊዜ ለጀማሪዎች ነው። እንደዚህ ቀይሯል። ምስሎቹ ጎላ ጎላ ይላሉ። አፕሊኬሽኖቹ በሙሉ ግርግዳ ላይ በደንብ ጎልተው ይታያሉ። ከላይ ያለው ግን ስንመርጠው እንደዚህ አይነት መልክ እንደምንፈልገው ማድረግ እንችላለን ማለት ነው። ስለዚህ ጀማሪ ከሆናችሁ በተለይ ኢዚ ሆምን መጠቀም ይሻላል። ለምን ስዕሎቹም ጽሁፉ ሁሉ ነገር ጎላ ስለሚል ማለት ነው። ይሄ እንደምታዩት ጎላ ይላል። ሁለተኛ ስክሪናችንን ገጽ ስንገልጥ አፕሊኬሽኖቻችንን ፊት ለፊት እንደዚህ እናገኛቸዋለን። በሌላ በኩል ደግሞ ስልክ የምንፈልጋቸውን ቢያንስ 12 እናገኛለን ማስገባት። ሌላው ዋልፔፐራችን ነው። ዋልፔፐራችን ጋለሪ ክሊክ አድርገን ጋለሪ መምረጥ እንችላለን። ላይቭ መምረጥ እንችላለን። አሁን ጋለሪው ስንገባ ራሱ ስልኩ የነበረው ስዕል አለ። እነሱን መምረጥ እንችላለን ማለት ነው። ከምትፈልጉት ውስጥ ትመርጣላችሁ። አይዚ ካሉ አልፈልግም ደግሞ የምትሉ ከሆነ ራሳችሁ ፎቶአችሁን ማድረግ ትችላላችሁ። ወይም ደግሞ ዋልፔፐር ብላችሁ ጋለሪ እንደገና ትገቡና ፎቶ ካላችሁ ፎቶ ጋለሪያችሁን ማድረግ ትችላላችሁ። አለበለዚያ ስዕል ከኢንተርኔት ዳውንሎድ ማድረግ የምትፈልጉ ከሆነ ብራውዘራችሁን ትከፍታላችሁ። ከዛ የምትፈልጉትን ስዕል የምትፈልጉት ትጽፋላችሁ። ለምሳሌ አበባ ብዬ ብጽፍ እነዚህን ያወጣልኛል። አሁን መምረጥ እችላለሁ ማለት ነው። ለማውረድ ነው የስክሪኔን ዋልፔፐር ለመቀየር። ከዛ ሌላም ነገር ከፈለጋችሁ ትጽፋላችሁ። በአማርኛም በእንግሊዝኛም መጻፍ ትችላላችሁ። ጉግል ያወጣላችኋል። አሁን ስቲችን ስዕል ለመምረጥ ስዕሉን ካገኛችሁ የምትፈልጉትን ክሊክ ታረጉና ፊቱ ላይ ግድግዳው ላይ ጫን ስትሉት ዳውንሎድ ኢሜጅ የሚል ይመጣል። እሱን ክሊክ ታደርጋላችሁ። እሱን ስትነኩት ስዕሉን ማውረድ ይጀምራል ማለት ነው። አሁን ስልኩ ያንን ስዕል እያወረደ ነው። እንደምታዩት ታች ዳውንሎድ ኮምፕሊት የሚል አለ። ሳብስት ታረጉ ከላይ። አሁን ይሄንን ካወቃችሁ በኋላ ተመልሳችሁ ሴቲንጋችሁ ውስጥ ትገባላችሁ። ከዛ ሴቲንግ ውስጥ ትገቡና ሆም ስክሪን ዋልፔፐር የምትለዋን እዛ ጋለሪ ስትሉት አሁን የዳውንሎድ ፎልደር ተፈጥሯል። እዛ ፎልደር ውስጥ አያቻት ይቺ አበባ ተቀምጣለች። እሷን መምረጥ ትችላላችሁ። አለበለዚያ ሌላም ዳውንሎድ ካረጋችሁ አሁን ይሄ ሌላ ቀድም ያደረኩት ነው። እሱን ማስገባት ትችላላችሁ። ሳይዙን ከላይ ጫፍ ላይ ሁለት አይነት ምርጫ አለ። እሱን አንዱን ስትጫኑ ታያችሁ። ከግራ ወደ ቀኝ ያለውን ስትመርጡ ስዕሉ በስፋት በሙሉ ስዕል ይግባ ወይንስ አንዱ ብቻ አሳንሶ ደግሞ ለሶስቱም ስክሪን ማስገባት እንድትችሉ ምርጫ ይሰጣችኋል። አሁን ሁሉንም ስዕል ሶስቱም ስክሪን ላይ
እንዳገኝ ነው የመረጥኩት። ስለዚህ አሁን ሄደን ብንመለከተው አያችሁት የመጀመሪያው ገጽ፣ ሁለተኛው፣ ሶስተኛው ስዕሉ ሙሉን ሶስቱንም ስክሪኔን ይዞ ይቀመጣል ማለት ነው። ከዛ ውስጥ እንደገና ተመልሰን ገብተን ግማሿን ብቻ መምረጥ እንችላለን። እንደገና ተመልሰን እንግባ። አሁን ይሄን እንደምታዩት እቺን የስዕሉን ግማሽ ብቻ መምረጥ እችላለሁ። ከላይ ነው እንግዲህ የምትመርጧት ማለት ነው ከሁለቱ ሳጥኖች። አሁን ይሄ ስዕል ብቻ ሶስቱም ስክሪን ላይ ይታያል ማለት ነው። ወደ ግራም ወደ ቀኝም ብትሄዱ ይሄ ስዕል ብቻ ነው የሚገኘው፣ የመረጣችሁት ብቻ ማለት ነው። እንደገና ተመልሰን እንገባለን ድጋሚ ለማየት ዋል ጋለሪ ዳውንሎድስ። አሁን እንደገና ተመልሼ ሶስቱንም ሙሉ ስዕል ደግሞ መርጣለሁ ማለት ነው። ከላይ ነው ክሊክ ማድረገው። ከዛ ኦኬ እላለሁ። አሁን ተመልሼ ወደ ስክሪን እሄዳለሁ ማለት ነው። በግራም በቀኝም ሲሄድ ሙሉ ስዕሉ ገብቷል ማለት ነው። መሃል ላይ የመሃሉ ዳርና ዳር የዳር ስዕል ማለት ነው። ስክሪኑንም በትለውጡት እንደዛው ነው። አሁን እነዚህ ስልክ ደግሞ ጓደኞቻችንን እንደዚህ አድርገን ክሊክ አድርገን በቀላሉ ማስገባት እንችላለን፣ የጀማሪዎቹን ስክሪን ብንመርጥ ማለት ነው። ይሄ በጣም ቀላል ስክሪን ነው። እስከ 12 ሰው ድረስ ፊት ለፊት መጫን እንችላለን። ፕላስ ምልክት አድ ብለን ስንነካው አፕሊኬሽን ስልካችን ውስጥ ያለውን የትኛውን ትፈልጋላችሁ ይላል፣ እሱን እንመርጣለን። አሁን ፌስቡክ መረጥ። ፌስቡክን ፊት ለፊት ስክሪን ላይ ያደረገልኝ ማለት ነው። ማስወገድ ደግሞ የምትፈልጉ ካለ ስሉን ስትነኩ ሪሙቭ ሪፕሌስ ብሎ ይመጣል። የምትመርጡትን ትመርጣላችሁ፣ ይደብቀዋል ማለት ነው። በዛ አይነት መልኩ እቺን ቀለል ያለችውን ስክሪን ዲስፕሌይ መምረጥ እንችላለን። አለበለዚያ ደግሞ ትንሽ እንደዚህ ወሰብሰብ ራሳችን ማድረግ እንችላለን። እንደዚህ ስዕሎቹን አፕሊኬሽኖቹን ሳብ ያደረግን እርስ በራሳቸው መደራረብ ማለት ነው። አሁን እንደዚህ ድርብርብ ስናደርጋቸው ደግሞ ብዙ አፕሊኬሽኖችን በአንድ ስክሪን ላይ በትንንሽ ስኩዌር ውስጥ ያስቀምጥልናል ማለት ነው። ከዛ የምንፈልገውን እንግዲህ እንዳይነቱ ለምሳሌ የስዕል መሳያ ቢኖረን፣ እንደገና ደግሞ ስልክ መደወያ ቢኖረን፣ ሶሻል ሚዲያ ቢኖረን እንደዚህ ክፍልፍል አድርገን ይሄ እንደምታዩት እነዚህ አሁን አርት ጋለሪ የምጠቀምባቸው ናቸው። ስማቸውን መቀየር ትችላላችሁ፣ ከለሩ መቀየር ትችላላችሁ። የፎልደሩን ከላይ ጽሁፉ ላይ ስትጫኑት ፎልደሩን ሃይላይት ያደርገዋል። ያኔ እንደምታዩት ይሄ ነው ፎልደሩን ነካሁት፣ ስሙን መቀየር ይችላል። በአማርኛ ከፈለጋችሁ አማርኛ መቀየር ትችላላችሁ። ወደ አማርኛ አፕሊኬሽን መጻፍ እንዴት እንደምትችሉ ሌላ ቪዲዮ ላይ አለ፣ ገብታችሁ ተመልከቱ። ይሄን ስልክ እየቀየርኩት ከለሩን ደግሞ ከታች ከለር መረጥኩኝ ማለት ነው። ፎልደር ከለር የሚለውን አረንጓዴ መርጬ ኦኬ ያደረኩት። አሁን በእንግሊዝኛ ስሙን ቀየርኩ። በዚህ አይነት መልኩ የምትፈልጉትን ገጽታ መፍጠር ትችላላችሁ ፔጃችሁ ላይ ማለት ነው። ስክሪናችሁን እንደምትፈልጉት ማድረግ ትችላላችሁ። ዲስፕሌውን መቀየር ትችላላችሁ። እንደገናም ደግሞ አሁን ሌላ ማሳያችሁ አፕሊኬሽናችሁን ራሱን መልኩን መቀየር እንዴት እንደምትችሉ ነው። ላይ በስተ ጫፍ በኩል ጫን ስትሏት አሁን እቺን ባይብል መረጥኩኝ። ጫን ስላት እዚህ ያስገባው አይከን ቼንጅ የሚል ከዛ አይከን ቼንጅ ብሎ አይከን ጋላሪ ያወጣላችኋል። ስዕሎቹን ያወጣላችኋል በየትኛው እንደምትፈልጉ። የመረጣችሁትን ስዕል ያንን አፕሊኬሽን መልክ ይቀይራል ማለት ነው። አፕሊኬሽኑ በዚህ አሁን በተጫንኩት መልክ ይቀየራል። ከዛ ከዚህ ከጋለሪው ደግሞ ማትፈልጉ ከሆነ ራሳችሁ ለመፍጠር ትገቡና እንደገና ትጫኑታላችሁ። ትንሽ ነካስ ታረጉት። ያቺ ብዕር ስትመጣ አድ ኒው ምትለዋን ክሊክ ታረጋላችሁ። አሁን ሳይዝ ምረጡ ይላችኋል። ሳይዝ ትመርጣላችሁ። ለአፕሊኬሽኑ ምን ያህል ትልቅ እንዲሆን ትፈልጋላችሁ ማለት ነው። ከዛ ስዕል ትመርጣላችሁ። አሁን እኔ እቺን አበባ ልምረጥ በትንሹ። እቺን መረጥ። አያችሁት? መጽሐፍ ቅዱስን የአበባ ስዕል አደረገው ማለት ነው። ስከፍተው
ውስጡ ምንድነው መጽሐፍ ቅዱስ ልክ እንደዚህ የምትፈልጉትን አፕሊኬሽን ራሳችሁ ስክሪን ላይ ማየት በምትፈልጉት መልክ መቀየር ትችላላችሁ ምንም እንኳን የራሱ መልክ ቢኖረውም እናንተ ይመቸኛል ባየው ይሄ መልኩ ያስጠላል የምትሉትን ወይም መደበቅ የምትፈልጉትን ነገር ከስክሪናችሁ ጋር ማመሳሰል ትችላላችሁ በቃ በምትፈልጉት መልክና ሳይዝ መቀያየር ትችላላችሁ የአፕሊኬሽኑን ማለት ነው ውስጡ ኮንተንቱን ሳትቀይሩ ማለት ነው እንደምታዩት 10 ብከፍተው አይቀየርም እንደገና መቀየር በፈልግ ደግሞ ወደ ነበረበት መልሼ ልክ እንደቀደሙ በስተቀኝ ቀስ ብዬ ጫን አደርጋታለሁ ማለት ነው ከዛ አሁን እቺን እንደዚህ ታውጡና ለመልሳት ወደ ነበረችበት መመለስ ይችላልው አያችሁ ሳሷ መጣች አሁን እንደገና መልሼ ወደ ባይብሉን ክሊክ ሳረገው ባይብል መልሶ አስገባው ማለት ነው ለዛሬ ያለኝ ቪዲዮ ይሄ ነው ባጭሩ እንደምትፈልጉት መቀየር እንዴት እንደምትችሉ አፕሊኬሽናችሁን ፔጃችሁን ገጹን ምን እንደሚመስል እንዲሁም ደግሞ ስክሪኑ ላይ ምን አይነት ስዕል እንደምትፈልጉ አፕሊኬሽኖቻችሁ በምን አይነት መልኩ ተሰትረው